ዩቲዩብ ወይም ቲክቶክ የመሳሰሉ መተግበሪያዎችን በመጠቀም ገንዘብ እንደሚያገኙ ግለሰቦችና ተቋማት ታክስ እንዲከፍሉ ሊደረግ ነው። በክፍያ የሚቀርቡ ወይም በሚያቀርቡት አገልግሎት ገንዘብ ከሚያገኙ ድረገጽና መተግበሪያ ውጤቶች ላይ መንግስት ታክስ ሊሰበስብ መዘጋጀቱን አሰራሩን ለመተግበር ከወጣው መንግስት ሰነድ መመልከቱን ዋዜማ ሬዲዮ ዘግቧል። በድረገጽ የሚቀርቡ የሚዲያ አገልግሎቶች፣ ፖድካስት፣ ፊልም፣ ሙዚቃን ጨምሮ በሚቀርቡ አገልግሎቶች ላይ የተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል። በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ግለሰቦችና ድርጅቶችም ተጨማሪ እሴት ታክስ እንዲከፍሉ የሚያስገድደው አሰራር በኤሌክትሮኒክስ ዘንድ በሚቀርብ የትራንስፖርት አገልግሎት ላይ በተመሳሳይ ሁኔታ እሴት ታክስ እንዲካተት አድርጓል። ባለፈው ዓመት ሰኔ ወር በጸደቀው የተጨማሪ እሴት ታክስ ለማስፈጸም የወጣው ሚኒስትሮች ምክር ቤት የተጨማሪ እሴት ታክስ የተሰኘው ደንብ በ13 ክፍሎች እና በ66 አንቀጾች ተከፋፍለዋል። የተጨማሪ እሴት ታክስ አዋጅ እንዲታወጅ ካስፈለገበት ምክንያት ውስጥ የኤሌክትሮኒክስ ግብይትና በዓለም አቀፍ ደረጃ ተቀባይነት ያገኙ አዳዲስ እሳቤዎችን በሀገሪቱ የሕግ ማዕቀፍ ውስጥ በማካተት ታክሱ ለኢኮኖሚ እድገት እገዛ እንዲያደርግ ማስቻል የሚለውን ይገኝበታል። በዚህ መሰረት ከዚህ ቀደም ተጨማሪ እሴት ታክስ ውስጥ ያልተካተቱ በኤሌክትሮኒክስ ዘዴ የሚቀርቡና የደንበኝነት ምዝገባ በመጠቀም የሚተላለፉ ሚዲያዎች፣ መጽሔቶች፣ ጋዜጦች፣ የቴሌቪዥን ፕሮግራሞች፣ ሙዚቃዎች ተጨማሪ እሴት ታክስ ተጥሎባቸዋል። አሁን አዋጁን ለማስፈጸም የወጣው ተጨማሪ እሴት ታክስ ደንብ በመጠቀም የሚተላለፉ ፖድካስቶች፣ ብሎጎች፣ ጆርናሎች ለመንግስት ታክስ መክፈል እንዳለባቸው ያስገድዳል። ማህበረሰባዊ ትስስር አገልግሎት ዌብሳይትና መተግበሪያዎችን ማቅረብ ተጨማሪ እሴት ታክስ የሚታሰብባቸው አገልግሎቶች መሆናቸውን ተመላክቷል። በኤሌክትሮኒክስ ዘዴ ከሚቀርቡና ታክስ ከሚከፈልባቸው አቅርቦቶች ተካተቱት ሌሎች አገልግሎቶች ውስጥ በበየነ መረብ የተመሰረተ የጨረታ አገልግሎት መስጫ አቅርቦት፣ የማንኛውም ዲጂታል ይዘት ያለው መጽሐፍ ወይም ህትመት ጨምሮ የኤሌክትሮኒክስ መጽሐፍ አቅርቦት የሚሉት ይገኙበታል። በተንቀሳቃሽ ስልክ የሚጫኑ የዲጂታል ይዘት ያላቸው መተግበሪያዎችና ፊልሞች በታክሱ ተካተዋል። እነሱም የሙዚቃ አቅርቦት፣ የቀጥታ ስርጭት አገልግሎት፣ የስልክ ጥሪ ድምጽ፣ ለቀጥታ ዝግጅቶች፣ ቲያትሮችና የምግብ ቤቶች የሚውሉ ቲኬቶችን በኢንተርኔት በኩል መሸጥ በአዋጁ መሰረት የተጨማሪ እሴት ታክስ አገልግሎት የሚጣሉባቸው ናቸው። ደንቡ በኢትዮጵያ ግዛት በዲጂታል መንገድ የሚሰራ ትራንስፖርት አገልግሎት አቅርቦት በተጨማሪ እሴት ታክስ ውስጥ ተካቷል። የመንገደኞች የትራንስፖርት አገልግሎት በመመቻቸት በኤሌክትሮኒክስ ዘዴ መንገዶችን ከትራንስፖርት አቅራቢዎች ጋር የሚያገናኙ ማንኛውም ሰው ተጨማሪ እሴት ታክስ ከፋይ መሆኑም ደንቡ ላይ ተብራርቷል። ፕላትፎርም በዲጂታል የሚሰጥ የትራንስፖርት አገልግሎት አቅራቢ ማንኛቸውም ክፍያዎችንና ኮሚኒኬሽኖችን ጨምሮ ሌሎች ተሳፋሪዎች ከሚከፍሏቸው ጠቅላላ ክፍያዎች ላይ የተጨማሪ እሴት ታክስ መሰብሰብ አለበት ሲል ደንቡ ያዛል። የፕላትፎርም አቅራቢው በየዕለቱ መጨረሻ ለመንገደኞች ትራንስፖርት አገልግሎት ሰጪው የተጨማሪ እሴት ታክስ ደረሰኝ መስጠት እንዳለበት ደንቡ ያብራራል። ይህ መረጃ ባለቤትነቱ የዋዜማ ሬዲዮ ነው።